አንዳንድ ስፍራዎች የሚጎበኙ ናቸው። አንዳንዶቹ ደግሞ ድንቅ የራስ ግኝት ናቸው። በሕያው የኢትዮጵያ መልክዓ ምድር እምብርት ላይ ውሃ፣ መሬትና ሰማይ ድንቅ ህብር ሰርተው የሚጎበኙበት የደንቢ ሐይቅ ተንሰራፍቷል። ስፍራው እንደ ቱሪዝም መዳረሻ ብቻ ሳይሆን አስደናቂ የልማት ትሩፋት በመሆን ለመጪው ብሩህ ጊዜ የለመለመ ተስፋን ይዞ በውበት ይገማሸራል። ይህ ቦታ ተፈጥሮ ድንቅ መሐንዲስ ሆና የተጠበበችበትና በታላቅ ርዕይ የሚመራ ነው። ጎብኚዎችን ከመሳብ ባለፈ የተፈጥሮ ሚዛንን በማስጠበቅ የሰዎችን እምቅ አቅም የሚያበረታና እንዲጠቀሙበት የሚጎተጉት ስውር ኃይል አለው። የደንቢ ሐይቅ ሎጅ የሰፊው ሀገራዊ እድገትና ሽግግር ጉዞ አካል ሲሆን በጠቅላይ ሚኒስትር ዶክተር አብይ አህመድ የተወጠነና የኢትዮጵያን ተፈጥሯዊ ሀብቶች ዓለም አቀፋዊ ደረጃቸውን ወደ ጠበቁ መዳረሻዎች ለመለወጥ ያለመው የገበታ ለትውልድ ፕሮጀክት አንዱ አካል ነው። በዚህ ድንቅ ምድር ላይ ልማት በመሬቱ ላይ እንደ ግዴታ የሚጣል ነገር አይደለም፣ ይልቁንም ከምድሪቱ የሚመነጭ ነው። ይህንን አካባቢ የረገጠች ነፍስ ቀድማ የምትመለከተው ቅንጡ ነገር ድንቅ ማረፊያ ስፍራ ነው። እፎይ የሚያስብል ቦታ፣ ንጹህ ሰማያዊ ሰማይ፣ እርጋታን የለበሰ ጸጥታን የወረሰ ውሃ፣ ስክነቱ የሚያስደምም የተፈጥሮ ውብ ዜማ። የደንቢ ሎጅ ከአካባቢው ጋር ያለምንም እንከን ስምም ሆኖ ይዋሃዳል። ከስፍራው መልክዓ ምድራዊ ገጽታ ጋር ተያይዞ የተሰራና የሐይቁን ውበት ለማጉላት ታስቦ የተነደፈ በመሆኑ የተፈጥሮን ውበት የምናጣጥምበት መስኮት ሆኗል። እያንዳንዱ ክፍል ለማሰላሰል፣ ለመረጋጋትና ለተመስጦ የሚጋብዝ ብሎም ስክን ላለ ቆይታ የሚመች የግል መቅደስ ነው። የመዳረሻ ልማት ድንቅ ልምድ የሚቀሰምበት ስፍራ የሚሆነው እዚህ ላይ ነው። በደንቢ ሎጅ መንገዶች ሁሉ ወደ ሰከነው ውሃ ይመራሉ። በጀልባ ጉዞ አማካኝነት በሐይቁ ላይ በመንሳፈፍ ወፎችና የብርሃንን ዘንጎች በመመልከት መደሰት ብሎም ሕይወት በመልከ ብዙ ተፈጥሮቿ በኩል እንዴት በአስደናቂነት እንደምትገለጥ ማጣጣም ይቻላል። እዚህ አፍታዎች አይቻኮሉም። ጀንበር ማልዳ ብቅ ስትል ከሐይቁ ዳርቻ መመልከት፣ ምሽት ላይም በእሳት ብርሃንና በከዋክብት ድምቀት መንፈስን ማደስ የተለመደ ተግባር ነው። ምክንያቱም ያሉት ደንቢ ሎጅ ነው። እዚህ ማዕድ በራሱ ቋንቋ ነው። ከለጋሿ ምድርና ከአካባቢው ማህበረሰብ ነባሩ ቀጥ ተወጣቶ የተዘጋጀው ድንቅ ጣዕም ከምግብነቱ ባሻገር የክልሉን ታሪክና ድንቅ አቅም እንዲቀምሱ እድል ይሰጣል። እዚህ ደህና መሆን በቅድ የሚደረስበት አይደለም። በየሰከንዱ ግሩፕ ተፈጥሮ ተአምራዊ ስራዋን በእርሶ ላይ ትሰራለች። ገና የደንቢን ምድር ሲረግጡ በአየሩ ውስጥ በናኘው ጸጥታና እርጋታ መንፈሶ ከውስጥ ሲታደስ ይሰማዎታል። የደንቢ ሐይቅ ሎጅ እውነተኛ ውበትና አቅም አይን ሊያየው ከሚችለው በላይ ነው። በርካታ እድሎችን አዝሏል። የአካባቢው ማህበረሰብ በመዳረሻ ውስጥ ባለድርሻም አጋርም ነው። ዕውቀቱን፣ ባህሉንና የእጅ ጥበቡን በማበርከት በዘላቂ ሥራ የጋራ እድገቱ ተጠቃሚ ይሆናል። በደንቢ ምድር ቅድሚያ የሚሰጠው አስፈላጊ ለሆነው ነገር ሁሉ ነው። ገዢ ከሆነው የሰው ልጅ አንስቶ ለስነ ምህዳሩ ደህንነት አስፈላጊ እስከሆኑት ጥቃቅን ነፍሳት ድረስ ሁሉም ድርሻ አለው፣ ጥበቃም ይደረግለታል። ተፈጥሮ ደግሞ ባከበሯት ልክ ትክሳለች። ለዛሬ ጎብኚዎች ብቻ ሳይሆን ለነገ ትውልድም የሚያጠግበውን ገበታ ከሆድ እስከ መንፈስ ታዘጋጅለታለች። እዚህ ማረፊያው መዳረሻ አይደለም፣ ይልቁኑ መዳረሻው ራሱ ደንቢ ሐይቅ ነው። ሎጁ ወደ ተፈጥሮ መግቢያ በር ነው። ሕይወት ወዳለበት፣ ልማት ወደሚከበርበትና ተፈጥሮ መልከ ብዙ ማዕድ ወደምታዘጋጅበት። ይህ ግዙፍ ርዕይ ያለው የመዳረሻ ልማት ነው። ይህ ትርጉም ያለው የሥነ ምህዳር ልማት ነው። ይህ የደንቢ ሐይቅ ነው። ዛሬ ላይ የተቀረጸ ለትውልድ የሚያጠግብ ገበታን የሰነቀ